ዋጋውን ቆይ ላሳያችሁ ብር እንደሆነ 500,000 ብር ከዛ እዚህ ጋር 3 ሚሊዮን ብር አንድ ላይ 3 ሚሊዮን 500 ሺህ ብር ነው የምከፍሉ ለዚህ ብቻ 95,000 ብር how hold on bro በስ 150,000 ብር ነው እዚህ ጋር የሚሸጠው አንተ ያሰክራል ወሉ እዚህ አይቀመስም ነው ቢቀናሽ ማለት አንተ 25,000 40 ለስዕል ያስጠላል አንተ 45,000 look how an artist gets money easily ማለት ነው ለአንድ ስዕል $2,500 ደግሞ እኮ በቀናሽ እኮ በዛሬው ቪዲዮ አሁን እየገባን እንገኛለን እንግዲህ የሚገርም ስፓት ነው ያለው እስቲ ያየነው ነው እንግዲህ እስቲና ያለ መግቢያው ቱ ጋር እዚህ አባፍዬ ስዕል እስካዋከል 15,000 ብር ለስዕል በኢየሱስ የሚገርም ስፓት ነው ያለው ይሄ ስዕል በጣም ተመችቶኛል መታችሁ ማየት ይችላልላችሁ እዚህ ከዚህ ጋር በዶላር የሚገርም ስዕል ነው የሚገርም ቦታ ነው የሚገርም ስፓት ነው የአሪፍ ስፓት ነው ጎበኝ ነው ይሄ ነው እዚህ ጋር የሚገራርም ስዕሎች አሉ እስቲ ስንት ናቸው ዋጋቸውን ነው 3,500 USDT ነው በለው አብዛኞቹ እዚህ ጋር የሚገኙ ስዕሎች እንደዛ ናቸው መግቢያው በነፃ ስለሆነ እየገባችሁ ጎበኙ ያበደ ነው እንዳለ አንዴ ነው ዋጋቸው how hold on bro how ማምቡላ አንድ ስለ ሰከራል አይቶሽ አሪፍ ስፓት ነው እንግዲህ እስቲ እየገባን ያየን እንገኛለን እዚህ ጋር አሪፍ ነገር ነው እዛ አልገባም እሺ እዚህ ጋር ማይክሮስኮፕ አለ እዚህ ጋር እስቲ ምን እንዳለ እዚህ ማን በዚህ ምን እዚህ ጋር ያለው እዚህ ጋር ያያችሁ ምን እንዳለ ዋው ድንኳን ነው እና እዚህ ጋር ሰማይ ምናምን ይታያል እዛ ጋር ያያችሁ ዋው እስቲ ደግሞ ወደዛኝ ድንኳን እንሂድ እዚህ ጋር ካሜራማናችን አለች አሪፍ እስቲ ንግባ ወደዚህ ደግሞ ዎ ሜን አሪፍ ነገር ነው ያለው ስማም ቡላ እንዴት እያይሹ እቷል ይሄ አሳማጥን ይችላል ኧረ እባክህ እዚህ ጋር ፋኑስ አለ እኔ ምን አገባኝ እናንተ
ነቅቼ ተበልቼ እዚህ ጋር ሙቪ አለ። እስቲ ለዚህ ስዕል ዋጋ አለው። እስቲ ዋጋው ስንት ይሆናል? $1500 ስማምቡል የሚገራርሙ ስዕሎች አሉ። ስዕል ምናምን የሚመቻችሁ ከሆነ እዚህ ገብታችሁ ማየት ትችላላችሁ። በጣም አሪፍ ስዕሎች አሉ። ገብታችሁ ማለት ገብታችሁ ማየት ትችላላችሁ። እዚህ ጋር ጥቅሶች አሉ። እዚህ ጋር ስፒከር አለ። የምትሰሟቸው ሳውንዶች አሉ። ስዕል ምናምን የሚመቻችሁ ከሆነ እዚህ ገብታችሁ ማየት ትችላላችሁ። እንዳ ዲዛይን ሌላኞች እዚህ እና እዚህ ጋር አሪፍ ስዕል አለ። እስቲ በስመ አብ 150,000 ብር ነው እዚህ ጋር የሚሸጠው። አንተ ያሰክራል ዋጋው እዚህ አይቀመስም። እዚህ ጋር ወደ መጣንበት ተመልሰን እኮ ጀለስ እና ስዕል ምናምን የሚመቻችሁ ከሆነ እዚህ መታችሁ ልትዩ እንላለን። እዚህ ጋር ስዕሎች አሉ። እስቲ ዋጋ ነው $300 ነው። እዚህ ጋር አሁን ችግሩ እየጨመረ ነው የሚሄደው በኋላ የሚገራርም ስዕል ያለው ዋጋ እስቲ እንሹፋ። ሴልድ ምን ተሸጧል ነው ቢቀናሽ ነው 125,000 40 ለስዕል ያስጠላል። 45,000 Look how an artist gets money easily ማለት ነው። ብላ አንድ ስዕል 45,000 ብር። ዋው ምን በጣም አስደናቂ ዋጋው እስቲ 120,000 ብር በአንድ ስዕል ሀብታም ነው የምትሆኑት። ከዚህ እና ቀለል ያለ ቪዲዮ መስራት ማለት እዚህ በፊት እዚህ ጋር መተን ሰማችን እንጽፋን ነበር። እዚህ አካባቢ ነው። ያው ይሄን ሽቦ ከተበተነ ዋጋውን ቆይ ላሳያችሁ ነበር እንደው 500,000 ብር ከዛ እዚህ ጋር 3 ሚሊዮን ብር አንድ ላይ 3,500,000 ብር ነው የምከፍለው ለዚህ ብቻ። ቻግን አስደናቂ ስዕሎች አሉ እዚህ። ዋው ማን እናንተ 3,500,000 ብር ታወጣለህ? በስመ አብ ብለው ተስከቱስ ግን በጣም የሚያስደስት ነገር ነው። እዚህ ጋር አራት ቲቪዎች አሉ። አማቱ 6 ቲቪ አለ። እዚህ መግባት ይቻላል እንዴ? እዚህ ሰብስክራይብ አድርጉሽ። ሰብስክራይብ አይነቷል። እቺ ስዕል ተመችቶኛል። ከተመቸችኝ ስዕል ስላለ በፕራይሲስ 200,000 ብር 200,000 ብር ሳምታይምስ አርቲስት ከኛ በላይ ከኛ ጋር አይደለም። ላይት ስቲክ የለም እና እዚህ የምናየው ነገር ከባድ ነው። ቶሎ እሺ፣ የቆያችሁ ቶሎ ጌት ላይት ስቲክ እዚህ ጋር አሪፍ ስዕሎች አሉ። ዋጋውን እስቲ ነው 25,000 ብር። እዚህ ጋርም ስዕል አለ። ዋጋው
ፎቶ ነው ፒክቸር ስታት ዋጋቸው ይገራርም ነገር ነው የምናየው። Look at this, man. አበበችኛ ክላስ ወልጅ ነው መስሎኝ። Bro, what are you talking about, man? Bro, what are you talking about? የረረሙ ስዕሎች እናያለን። ሸንበቆ አርት ነው የሚባለው። እኛን የመሳሰለ ሸንበቆ ላይ ሰው ፎቶ ይነሳል። እዛ ጋር እና የሚመቻችሁ ሰዎች እያያችሁ ዋጋ እንስቴ እነዚህ ስዕሎች አተግነት 3000 ብር የሚል መስሎኝ ነበር። በዶላር ለአንድ ስዕል $2500 ደግሞ እኮ በቀናሽ እኮ ማንን ለማስደበር ነው? ማንን ለማስደበር ነው? ስዕል የሚመቻችሁ ከሆነ ግን እዚህ አጋጣሚ እዚህ መታችሁ እንደዚህ አይነት አስደናቂ ስዕሎች መመልከታችሁ እንዳትረሱ። ሜክ ሹር ሰብስክራይብ እያደረጋችሁ ሰብስክራይብ ብቻ ግን አሪፍ ነው እንትን ነው የምናየው። እስቲ እንግዲህ እዚህ ደግሞ እንግባ። እና እንደዚህ አይነት አሪፍ ቦታ አግኝተናል። በነፃ ነው የሚገቡት። ስለዚህ እየመጣችሁ እዩት። ፒያሳ ነው የሚገኘው። ፒያሳ ሲቶን ፍራንስ የሚባል ቦታ ነው። እዛ መታችሁ ጎብኙ። በነፃ ነው። እስከ መቼ ነው የሚያልቀው? 15 ነው የሚያልቀው። መታችሁ መጎብኘታችሁ እንዳትዘነጉ። በጣም አሪፍ ቦታ ነው። በሰፊው በጣም አሪፍ አርት የሚመቻችሁ እንደዚህ አይነት የምትወዱ ከሆነ ዝመታችሁ ማየታችሁ እንዳዘነጉ። ሌላም ቦታ እንደዚህ አይነት አስደናቂ ቦታ ማግኘት የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ እንደዚህ አይነት ቪዲዮ አግኝተናል። እንግዲህ በጣም እስቲ አሁን እዚህ ጋር ቲቪ አለ። ትንሽ እሷን ቪዲዮ እናያለን ማለት ነው። እዚህ ውስጥ ነበር አሁን የነበርነው። ቁጭ ብለን የነበረው እዚህ ነው። በቃ እሱን ጎብኝተን ነው የምንወጣው እና ሜክ ሹር እንደተመቻችሁ አልጠራጠርም። እና በቃ አሁን ወተን እናሳያችኋለን። ዲዛይን ቪአይፒ ቼር ያለበት ፕሌስ ይሄ ነው እና አርት ጋላሪውን ጎብኝተን እየተመለስን ነው። ቦታው የሚገኘው ወደ ጊዮርጊስ ሀብተ ጊዮርጊስ ከፒያሳ ወደ ሀብተ ጊዮርጊስ የሚወስደው መንገድ አለ። በዛ ጋር በስተ ቀኝ በኩል የመጀመሪያው ጥፍታ ጋር ታገኙታላችሁ። ቦታውን ለማሳወቅ ያህል እንደዚህ አይነት አካባቢ ነው። ይሄንን ቦታ አካባቢ አይታችሁ ወደ ኋላችን ወደዚህኛው አካባቢ ነው፣ በዚህኛው በኩል ነው የምትገቡት እና እስካሁን ከጎበኘናቸው ቦታዎች ውስጥ የቱ እንደተመቻችሁ፣ የስዕል ዋጋው ምን አይነት እንደነበረ እና ምን አይነት ስሜት እንደተሰማችሁ ኮሜንት ላይ አስፍሩልኝ። እንደዚህ አይነት ቦታ የሚመቻችሁ ከሆነ በጣም አሪፍና የሚገርም ቦታ ነው። መታችሁ ብታዩት በጣም እኔ ሰጀስት አደርጋችኋለሁ። በቃ
እንግዲህ አሁን ወደ ቤት እየተመለስን ነው። የሚያልቅበት ጥቅስ ብዙ ኢንፎርሜሽኑን ሰውየው ስላልነገረ ነው። ታህሳስ 5 ነው የሚያልቀው። በቃ ስለዚህ እስከ ታህሳስ 5 ድረስ እየመጣችሁ መጎብኘት ትችላላችሁ ማለት ነው። ወደ ቭሎግ ገብተናል። ከጉብኝት ወደ ቭሎግ እንግዲህ እንሻገር። እንግዲህ ሱማሌ ተራ አደባባይ ይሄ ነው። ወደ ሀብተ ጊዮርጊስ ወደሚወስደው ድልድይ ወደሚወስደው ቦታ ነው። በዚህኛው በኩል በስተግራ በኩል ነው የምታገኙት እና ቦታውን ብዙ ሰው ስለሚደናበር ነው ይሄንን በስትክክል እየነገርኳችሁ ያላችሁ። በጣም አሪፍ ቦታ ነው። እኔ በጣም ተመችቶኛል። እናንተም እንደተሰማችሁ በቃ አስቀምጡልኝ። በድጋሚ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን በደንብ ቤት ገብቼ ምን እንደደበረኝ ምን እንዳለኝ ቤት ገብቼ በደንብ አሳያችኋለሁ። ቪዲዮውን እስከ መጨረሻው ማየቱ እንዳይዘነጉ። ባቡር መጥቷል። እንግዲህ በባቡር ነው የምንሄደው። ወይኔ ባቡራችን ቆሞ በቃ ዛግ ብለናል አልኩ። ወይኔ በስመ አብ ወልድ። በዛ ላይ ፀሐዩ በስመ አብ፣ የኢትዮጵያ ፀሐይ ታውቁታላችሁ። ባቡሩ ብቻ በስተመጨረሻ ተነስቷል። እኔ እኮ የሚገርመኝ የባቡሮቹ ሹፌር በስመ አብ፣ አንድ ሰዓት የፈጀብን ምን አይነት ሹፌር እንዳጋጠመን ልቅስ ያስለቀስን እኮ በስመ አብ። እንዲህ ብቻ ወጣት ስለሆነ የታክሲ ብር ስለሌለን ግዴታችን በባቡር ነው የምንሄደው። በስተመጨረሻም እንደዚህ ዛግ ካለ ሹፌር ጋር እየቆየን አንድ ሰዓት ሙሉ ተጉዘን ምን አይመገድ እንደሆነ ደርሰናል። ብቻ ሰፈራችን ገብተናል። እንግዲህ በለው ጀማው ሰብስክራይብ እያደረጋችሁ ቅር ያለኝን ነገር እንደነገርኳችሁ ነግራችኋለሁ። እንግዲህ ሰፈራችን ቀውጥ የሆነ ሰፈር ነው። አንድ ቀን ሰፈራችንን አስጎበኛችኋለሁ። ቪዲዮን በቃ ያኔ ታዩታላችሁ ምን አይነት ሰፈር እንደምንኖር ማለት ነው። እንግዲህ አርት ጋላሪው እንደተመቻችሁ አልጠራጠርም። ብዙ ነገር ተመችቷችኋል። ከዛ ውስጥም ከተመቻችሁ ነገር ውስጥ ደግሞ አብዛኛው የሆነ ነገር ስህተት አይጠፉም እና እኔ የደበረኝን ነገር እንደንከን ያየሁትን ነገር ሲልንገራችሁ እናንተም ሄዳችሁ ምን እንከን እንዳገኛችሁ ትነግሩኛላችሁ። አንደኛ ምን እንደሆነ እንከኑ ታውቃላችሁ። በጣም እያቻኮሉን ነበረ። በጣም እንደ ልባችን እየጎበኘን አልነበረም። ደቂቃ እየተሰጠን ቶሎ ውጡ ምናምን እየተባለን ነበረ። ሌላው ደግሞ ስቀርጹ ይሆናል አይደል? ጀማሪ ትብር ምናምን ስለሆናችሁ ስትሆኑ በቃ ሙድ ይያዝባችኋል። በአስተናጋጆቹ እዛ በሚያስተባብሩት ሙድ ይያዝባችኋል። እሱ በጣም ነው የደብረኝ ነበረ። ሌላ ደግሞ መቅረጻችሁንም ተብለን ነበር። አፈወርቅ ተክሌ ስዕል ነው መሰለኝ እዛ ነበረ። የእሱን ስዕል መቅረጻችሁንም ተብለን ነበረ። ሌላ ነገር በጣም አሪፍ ነው። ስፒከር እየተጠቀሙ ላይት በፕሮጀክተር ምናምን እያደረጉ በቃ ለመፍጠር የሞከሩት ፒክቸር በጣም በቃ እኔ ተመችቶኛል። እናንተም እስቲ ሄዳችሁ ወይም ከዚህ ቪዲዮ ምን እንደተመቻችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቦታ እንሄዳለን፣ እንጎበኘዋለን። ሌላ አስተያየት መስጠት የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እንደ ልባችሁ የምትወሩበት ቦታ ኮሜንት ነው። ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ላይክ እና ሰብስክራይብ እያደረጋችሁ ካላረጋችሁ ከዚህ በኋላ እንገናኝም ማለት ነው። ሜክ ሹር ላይክ እና ሰብስክራይብ እንደምታደርጉ አልጠራጠርም። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።